ሰላም ሰላም ውድ የቻናሌ ቤተሰቦች እንኳን ወደ ሰርካለም ዩቲዩብ በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቻናሌ ተቀላቀሉ። ሰላም፣ ጤና፣ ፍቅር፣ ተስፋ እየተመኘሁላችሁ ዛሬ የማቀርብላችሁ ሴት ሆይ ለባልሽ 17 አስፈላጊ ነገሮች። ይህን ካደረግሽ ሴቶችዬ ምርጥ የፍቅር ዘመን ምርጥ የትዳር ህይወት ትኖራላችሁ ብዬ ገምታለሁ። ግትርነትን ተጠንቀቂ፣ መልካም ትዳርን ያናጋል። ባልሽ ውድነቱን የተፈታተንሽው ይመስለዋል። ሙግትን ተጠንቀቂ፣ ሙግት ትልቅ በሽታ ነው። ሙግት ማለት ክርክር፣ አትከራከሪው። ያው ወንድ ልጅ ቶሎ ይሰለቻል ይባል የለም? ለዛ ነው። ሌሎችን አትመልከቺ፣ እንደ ቤትሽ እንጂ እንደ ጎረቤትሽ አትኖሪ የኔ ውድ። እንደ ራስሽ ለመኖር ሞክሪ። ብዙ ጊዜ ብዙ ትዳሮችን የሚያናገው ሌሎችን በማየት ነው። እከሌ እንደዚህ ለብሳ፣ እከሌ እንደዚህ አድርጎላት፣ እከሌ እንደዚህ ብሎላት ባሏ፣ የከሌ ባል እንደዚህ አድርጎ፣ ይህ ነው ብዙ ትዳሮችን የሚያፋታው ብዬ ገምታለሁ። ስለዚህ ሌሎችን አለመመልከት፣ አቀባበልሽን አሳምሪ። ዋና የፍቅር ማጠንከሪያ ነውና። ያው ሰው ሲባል ብዙ ጊዜ ማስመሰልም ይወድ የለም? ፍቅርም እንደዛ ነው። በቃ ማስመሰል፣ አሪፍ ነገሮችን እንትን ማለት ነው፣ ማውራት። ለስለስ ያለ ባህሪ ይኖርሽ፣ ተወዳጅ አደርግሻልና። ለስለስ ያለ ደስ የሚል ማለት ነው። ጥሩ ስራ ስታይበት በደስታ ግለጭለት። ያየሽውን የሰማሽውን ሁሉ አታውሪለት። ያው ወንድ ልጅ ብዙ ወሬ አይወድም ይባል የለ? ለዛ ነው። ሚስጥሩን ጠብቂለት። በሁሉም በኩል ሚዛናዊ ሁኚ። ዘውድ የተጫነች ንግስት ያረግሻልና። አይ ወንዶች ሲወዱ በሱ በኩል ለሰጠሽ ጸጋ ፈጣሪሽን አመስግኝ። አዎ ሁሌም ፈጣሪያችንን እናመስግን። ምርጥና ታዛዥ ባል ስለሰጠሽ እያልሽ ይህን ለሰጠሽ ፈጣሪ ይህን ያገኘሽው ማለት ነው። ምንጊዜም ውበትሽን ጠብቂ። አንቺ ከባልሽ ብዙ ነገሮች እንደምትፈልጊው እሱም ከአንቺ ይሻል። ያው ሰው የሰጠውን አይደል የሚቀበለው። ብዙ ጊዜ ሴት ቤቷ በምትውልበት ቀን የማድ ቤት ስራ ይዛ ትውል ይሆናል። ባለቤትሽ ወደ ቤት ሲመጣ ተዘጋጅቶ የሚጠብቀው የሚበላ ወይም የሚጠጣ ነገሮች ብቻ ናቸው። የሚበላ የሚጠጣ እኮ ውጭም አይጠፋም። ወጪ ለመቀነስ አይደለም፣ ለሱ ከምግቡም ከምኑም ይልቅ ያንቺ ታጥቦና ታጥኖና ተኩሎ መጠበቅ ከምንም በላይ ነው። ስለዚህ የኔ ውድ እህት ሁሌም ራስሽን ጠብቂ። ብዙ ጊዜ ልብ የማንላቸው ነገሮች አሉ። ጧት ላይ ከመኝታ ተነስተሽ ለባለቤትሽ ቁርስ ለመስራት ትገቢያለሽ። ባለቤትሽ ከስራ ከመጣ በኋላ አንቺን በቤት ስራ ጎንበስ ቀና ስትይ ትውያለሽ። ያንኑ ልብስ ለብሰሽ ባደርሽው ልብስ ሳትቀይሪ ማታ ተመልሶ ይመጣል። ይህ አግባብ አይደለም። የበለጠ ውብ ሆነሽ ቆዩ። ባለቤትሽ አንቺን ሲያይሽ እንዲደሰት አድርጊው፣ ጭንቀቱን ሁሉ እንዲጠፋ ማለት ነው። ወንድ ልጅ በውበት እንደሚማረክ ወቂ። እናም ባለቤትሽ ሌላ ውብ እንዳያይብሽ ውድ እህቴ፣ አንቺ ሁሌ ውብ ሆነሽ ራስሽን ለመጠበቅ ከምንም በላይ ለመጠበቅ ሞክሪ። ያው ሴት ልጅ ፏ ስትል ደስ ይላል። ሴትና ዶሮ ይባል የለ ተረቱ ውስጥ። ሐዘንም ጭንቀትም ደስታ ምንም ነገር ቢኖርብሽ ለፍቅረኛሽ አማክሪ። ከማግባትሽ በፊት ውብ ትሆኚ አልነበረም? አሁን ቤትሽ ብቻ ማስዋብ አይሆን ስራሽ። አንቺ ሁሌም ውብ ሁኚ። ከበፊቱ አሁን ውብ መሆንሽ ያስፈልጋል። ኃላፊነት አለብሽ ለባልሽ ማራኪ መሆን። ቤትሽ ትዳርሽ የበለጠ የሚደምቀው በቁሳቁስ አይደለም። ያው ብዙ ጊዜ የሆነ ነገር የሚደምቀው ቁስ ካለ ምናምን ሊመስለን ይችላል፣ ግን በቁሳቁስ ሳይሆን አንቺ ባልሽን ስታስደስችው ብቻ ነው። ያን ነው ድምቀት። ቁስ እኮ ምንም ማለት አይደለም፣ ያው የሚጠፋ ነገር ነው። ባለቤትሽ ጥፋት ካየሽበት ያጠፋውን ነገር ብቻውን ቀስ ብለሽ ንገሪው፣ ሀቁን ጠብቂለት። ተበሳጭቶ ወደ ቤት ሲገባ አረጋጊው። የኔ ቆንጆ ከፊትሽ ላይ ፈገግታ ማይጥፋ። የአንቺ ፈገግታ ለሱ መረጋጊያው ይሆናል።
ያው ብዙ ጊዜ በስራ ምክንያት ሊሆን ይችላል፣ በጓደኛ በቤተሰብ በተለያዩ ምክንያት ባልሽ የሆነ ደስ የማይለው ነገር ምናምን ሊኖር ይችላል ውጭ ላይ ማለት ነው። ስለዚህ የሆነ ተናዶ ምናምን ሲመጣ ልክ ሲመጣ ግንባሩን ሳም ምናምን በማድረግ ፈገግ በማለት የኔ ጌታ ምን ሆነህ ነው ምናምን በማለት አረጋጊው። ደስተኛ ሆናችሁበት ሰዓት እንደምትወጂው እንደምታፈቅሪው እንደምትሳስሽለት ለስለስ ባለ ድምፅ ንገሪው። ምንጊዜም በጸሎትሽ እንዳትረሹ። ለትዳሩ ምርጥ የትዳር ጊዜ ተመኘሁላችሁ ውድ ቻናሌ ቤተሰቦች። እስካሁን ያቀረብኩላችሁ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ እና ምላችኋለሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። መልካም ጊዜ። ባይ ባይ። አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቻናሌ ተቀላቀሉ። አዝናኝና አስተማሪ ናቸው ብዬ የማስባቸውን ነገሮች አቀርባለሁ። ባይ ባይ።